ለዚህ እንጀራ ስል የዋሾ መቀጠልበት ሁኔታ አንተም ልትፈቅድልኝ አይገባም ኢትዮጵያ ህዝብ ልትፈቅድልኝ አይገባም የትግራይ ህዝብ ቢያንስ እርግጠኛ ነኝ አይፈቅድልኝ ለእንጀራ ብዬ እንደዋሻ አትፍቀዱልኝ ያሉት ጌታቸው ለእንጀራ ሲሉ የዋሹት አሁን ይሁን ትናንት ግልጽ አላደረጉትም። በእርግጥ ዕውቀት አጠር ትንታኔ ሴጡ የነበረበትን ዘመን የውሸት እንደሆነ አስረድተዋል። አሁን ያሉበትን ነገር ነገ ምን እንደሚሉት የጊዜ ንጉሥ መልስ የሚሰጥበት ይሆናል። ዕድሜ ዘልዛላውም ራሱ ሊያሳየን ይችላል። እንዲያም ሆኖ ጥያቄዎች አሉ። አርፋጅ ተደማሪ ለመሆን መደመር ላይ አቃቂር ለማውጣት ተብሎ ብዙ መስመር መሰመሩ ይህንን ያህልም ካጸጸተ 2 ዓመት ሙሉ መንከራተት ደጋግሞ በድሮን መሳት ከብዙ የአብይ አህመድ የግድያ ትዕዛዛት ለማምለጥ ብዙ መውጣት መውረድ ብዙ ሰው ማስገደልስ ለምን አስፈለገ? ጌታቸው ዕውቀት አጠር ትንታኔ ባይሰጡ ኖሮ ስንት ሰው ይድን ነበር? ስንትስ እናት ልጅ አልባ ስንትስ ልጅ ወላጅ አልባ ከመሆን ይተርፉ ነበር? እነዚህን ጥያቄዎች አንስተን መልካሙን ሁሉ በመመኘት በዚሁ እንሰናበት።